ይህ በአጋዚያን የተዘጋጀ ዝግጅት ነው። የዚህ ዝግጅት ዋና ዓላማ በተለይ በኢህአዴግ ወይም ደግሞ በቲፒኤልኤፍ መራሹ የኢህአዴግ መንግስት ላይ ወቀሳ እና ትችት ለመሰንዘር ነው። ይህ ወቀሳና ትችት ዝም ብሎ ተራ ትችት ወይንም ነቀፌታ ሳይሆን የኢትዮጵያን ሉዓላዊነት የኢትዮጵያን ሶቨርኒቲ ባለማስጠበቁ ወይም ደግሞ ችላ በማለቱ ወይም ደግሞ በሌሎች ተጽዕኖ አድራጊ ኃይሎች ምክንያት የኢትዮጵያን ኢንተረስት ወይም ደግሞ የኢትዮጵያን የብሔራዊ ጥቅም አሳልፎ መስጠቱን ወይም ደግሞ የኢትዮጵያን ብሔራዊ ጥቅም አለማስጠበቁን በተለይም ደግሞ የኢትዮጵያን ብሔራዊ ጥቅም አሳልፎ ከመስጠት ባሻገር የሌሎችን ጥቅም ማስጠበቅ ወይም ደግሞ ለሌሎች ቅጥረኝነት መንግስት ማገልገሉ ለሌሎች ቅጥረኝነት ማገልገሉ ወይም ደግሞ የሌሎችን ጥቅም ለማስጠበቅ ሲል የራሱን ዜጎችና የራሱን አንጡራ ሀብት ማባከኑን በሚመለከት ነው። ይህን መልእክት የኢትዮጵያ ሕዝብ ማወቅ ይኖርበታል። አባላቱ የመንግስት ተከታዮች ወይም ደግሞ የመንግስት በኃላፊነት ቦታ ያሉ ግለሰቦች እንዲያውቁት እና ምሁራንና በተለይም ሁሉም ደጋፊ የሚባሉ ወገኖች ሰራዊቱና የደህንነት ተቋማት በሙሉ እንዲያውቁት እንዲገነዘቡት እንዲያስቡ ነገሮችን ማመዛዘን እንዲችሉ ታስቦ ነው። ለመሆኑ የኢትዮጵያ መንግስት ቲፒኤልኤፍ መራሹ የኢህአዴግ መንግስት የሚከሰሰው በምንድን ነው? በልማት ነው ወይ? በእድገት ነው ወይ? አይደለም። እነዚህ ማንኛውም መንግስት በራሱ ጊዜ ሊሰራቸው የሚገቡ ነገሮች ናቸው። ልማትና እድገት ማምጣት ያልቻለ መንግስት ሊኖር አይችልም። ስለዚህ ለልማት መስራቱ ለእድገት መንቀሳቀሱ የሚጠበቅና ግዴታ ነው። ለመኖር ሲል ግዴታ ነው። ልማትና እድገት ያላመጣ መንግስት ወይም የማያመጣ መንግስት በዚህ ዘመን ላይ ሊቆይ አይችልም። ስለዚህ ለህልውናው ሲል ለራሱ ለስልጣኑ ለእድሜው ማራዘሚያ ሲል የግድ የሚያደርገው ጉዳይ እንጂ ለኢትዮጵያ ህዝብ ታስቦ የተደረገ አለመሆኑን በዚሁ አጋዚያን ማስገንዘብ ይፈልጋል። ለመሆኑ የኢትዮጵያ መንግስት የሚከሰስበት የቅጥረኝነት ነገር ምንድነው? የቅጥረኝነት ነገር ምንድነው? ተቀጣሪ የማን ተቀጣሪ? ተቀጣሪ ሲባል ቀጣሪና ተቀጣሪ አለ ማለት ነው። የማን ተቀጣሪ ነው? የምዕራባውያን፣ የአረቦች፣ የዓለም አቀፍ ይህ መንግስት ቲፒኤልኤፍ መራሹ መንግስት የዓለም አቀፍ ኃይሎች የዓለም አቀፍ ቡድኖች ተቀጣሪ ነው ማለት እንችላለን። እስከዛሬ ድረስ የኢትዮጵያን ህልውና ከማስፈጸም ይልቅ የኢትዮጵያን ናሽናል ኢንተረስት ወይንም ብሔራዊ ጥቅም ከማስጠበቅ ይልቅ የሌሎችን ጥቅም ለማስጠበቅ የሰራው ወይም ደግሞ የደከመው ይበልጣል። የኢትዮጵያ ናሽናል ኢንተረስት ወይም ደግሞ ብሔራዊ ጥቅም ከሚባሉት ነገሮች ዋነኛው የባህር በር ነው። የባህር በር ለኢትዮጵያ ትልቅ የኢኮኖሚ ለኢትዮጵያ ህዝብ ትልቅ የእድገት ለውጥ ሊያመጣ የሚችል ጉዳይ እንደሆነ የታወቀ ጉዳይ ነው። ያለ ባህር በር ያደገ ሀገር የለም። ሀገሮችም ያለ ባህር በር ሊያድጉ አይችሉም። የኢትዮጵያ መንግስት ግን የኢትዮጵያን የባህር በር ለማምጣት ፍላጎቱ የለውም። ለምንድን ነው? የኢትዮጵያ መንግስት የባህር በር አልፈልግም ያለበት ምክንያት ግልጽ ነው። ይሄ ጉዳይ የምዕራባውያን ጉዳይ ስለሆነ ነው። የእንግሊዞች ጉዳይ ስለሆነ ነው። የአሜሪካኖች ጉዳይ ስለሆነ ነው። የጣሊያኖች ጉዳይ ስለሆነ ነው። የአረቦችም ጉዳይ ስለሆነ ነው። ከነዚህ ኃይሎች ጋር መጋጨት ስላልፈለገ ነው። ያመጡትም ያስቀመጡትም ሲረዱት የኖሩትም ኃይሎች እነዚሁ ምዕራባውያንና በተለይም ደግሞ አረቦቹ ግብፅን ጨምሮ ስለሆኑ እነዚህን ኃይሎች መካስ አለበት። ተዋውሎ ነው የመጣው። ተዋውሎ የመጣ ኃይል
የኢትዮጵያን ኢንተረስት ሊያስፈጽም አይችልም። ስልጣኑን ያጣል። አለበለዚያ እንግሊዞች ወይም ጣሊያኖች ወይም ደግሞ ሌሎች ዓለም አቀፍ ቡድኖች እና IMF እና ወርልድ ባንክ ከዚህ መንግስት ጋር የሚሰሩት መንግስት የአሰብን ወደብ ወይም ደግሞ የምጽዋን ወደብ ወይም ደግሞ የኤርትራን ጉዳይ እስካላነሳ ድረስ ብቻ ነው። ስለዚህ የኢትዮጵያ መንግስት የሚሰራው ስራ ሁሉ የቅጥረኝነት ስራ ነው። የኢትዮጵያ ህዝብና ኢትዮጵያ ሀገራችን እየተጎዱ ነው። ናሽናል ኢንተረስታቸውን ብሔራዊ ጥቅማቸውን የሚያስጠብቅ መንግስት ስለሌላቸው የዚህ መንግስት ባለስልጣናት የኢትዮጵያ ሰራዊት ሶማሌ የገባው ለኢትዮጵያ ህልውና ወይም ደግሞ የኢትዮጵያን ሉዓላዊነት ለማስጠበቅ እንደሆነ ይናገራሉ። የሱዳንም እንደዛው በደቡብ ሱዳን በሰሜን ሱዳንም በአብዬ የኢትዮጵያ ጦር ሰራዊት ሄዷል፣ ሰፍሯል። ይህ ሁሉ የማን ስራ ነው? የማን ኢንተረስት ነው? የኢትዮጵያ ኢንተረስት ነው ወይ? አይደለም። የቅጥረኝነት ስራ ነው። ይሄ የኢትዮጵያን ኢንተረስት እስካላስፈጸመ ድረስ የኢትዮጵያን ብሔራዊ ጥቅም እስካላስጠበቀ ድረስ ቅጥረኝነት ነው። በቅጥር ነው የሄደው። የኢትዮጵያን ኢሜጅ ለመቀየር አይደለም፣ ስለተላከ ብቻ ነው። የኢትዮጵያ ሰራዊት ሶማሌ በመግባቱ ወይም ደግሞ ሶማሌን በማረጋጋቱ የኢትዮጵያ ህዝብ ወይም ደግሞ ኢትዮጵያ እንደ ሀገር የተጠቀመችው ነገር ምንድነው? ምዕራባውያን ስለሚፈልጉት ነው። ሌሎች ስለሚፈልጉት ነው። ሌሎች ኃይሎች ስለሚፈልጉት ነው። ምናልባትም በሶማሌ ያለውን ነዳጅ ለማውጣት ምዕራባውያን ስለሚፈልጉት ተቀጣሪው የኢትዮጵያ ሰራዊት ሄዶ እንዲያረጋጋ ተፈለገ። ይሄ ኢትዮጵያን የሚያኮራበት ምንም ምክንያት የለውም። አንዲት ጋት መሬት ወደ ኢትዮጵያ የሚመጣበት ምክንያት የለም። የመጣበት ሁኔታም የለም። ወደብም አላገኘንም። ይሄ ሁሉ ሰራዊት ሄዶ ይሄን ያክል አመታት ሰፍሮ በሶማሊያ ያገኘነው ነገር ምንድነው? የተጠቀምነው ነገር ምንድነው? ሰላማችንን ሊል ይችላል ይሄ መንግስት። ሰላም አልሸባብ ስልጣን ላይ እንዳይወጣ፣ አልሸባብ ስልጣን ላይ ከተቀመጠ ሊል ይችላል። በቃ እቺ ነች ማስፈራሪያው። የመንግስት ማስፈራሪያ፣ የቲፒኤልኤፍ መራሹ መንግስት ማስፈራሪያው ይሄ ነው። አሸባሪዎች። እሺ በደቡብ ሱዳንስ ኢትዮጵያ በአፍሪካ ያላትን ሮል ሚና ለመጫወት ይላል። ምንድነው ጥቅማችን? ከአፍሪካ ህብረትኛ ጥቅማችን ምንድነው? አፍሪካ ህብረት እኮ ኢትዮጵያ ውስጥ በመቀመጡ ኢትዮጵያ ናሽናል ኢንተረስቱ አልተጠበቀም፣ ብሔራዊ ጥቅማችን አልተጠበቀም። የባህር በር ባለቤት አላደረጋትም የአፍሪካ ህብረት ኢትዮጵያን። የአፍሪካ ህብረት ኢትዮጵያን የባህር በር ባለቤት አላደረጋትም። አንዲት ሜትር እንኳን የምትሆን የባህር በር አላስገኘንም የአፍሪካ ህብረት። ኢጋድም እንደዛው። ኢጋድ ተብሎ የምስራቅ አፍሪካ ሀገሮች ይንቀሳቀሳሉ። ምን ያገኘነው ጥቅም ምንድነው? ከኢጋድም አንድም ጥቅም አላገኘንም። አንድም ከኤርትራ ጋር ተጣላን፣ ከኤርትራ ጋር መታረቅ አልቻልንም። ኤርትራ አሸባሪዎችን ትረዳለች። የኤርትራ ወደቦቻችንን የኤርትራን ወደ በኪራይ እንኳን መገልገል አልቻልንም። ታዲያ ከኢጋድ የተጠቀመው ምንድነው? በቃ ኢጋድም ሆነ አፍሪካ ህብረት የሌሎችን ጥቅም እንድናስጠብቅ የሌሎችን የምዕራባውያንን የአረቦችን ጥቅም እንድናስጠብቅ ብቻ ነው እያገለገሉ ያሉት። አሁን በዚህ ዝግጅት የኢትዮጵያውያንን ወይም ደግሞ የኢትዮጵያን መንግስት ቲፒኤልኤፍ መራሹን የኢህአዴግ መንግስት ቅጥረኝነት ሁሉንም ለመዘርዘር አይደለም። አሁን የኢትዮጵያን ህዝብ ለማስጠንቀቅ ነው። የኢትዮጵያን መንግስትንም ነቅተናል፣ አውቀናል፣ አታታለን፣ አታጭበርብረን፣ የኢትዮጵያን ህዝብ አታታል ለማለት ነው።
ጉዳዩ ምንድነው? ጉዳዩ የኤርትራ ጉዳይ ነው። ጉዳዩ የኤርትራ ጉዳይ ነው። ኢትዮጵያና ኤርትራ የኢትዮጵያ ሰራዊት ስልጣን ከያዘ ደርግን ገርስሶ የኢትዮጵያን ስልጣን ማዕከላዊ መንግስት ስልጣን ከያዘ በኋላ ኤርትራን አስገንጥሏል። ከነሙሉ የቀይ ባህር ወደቦቿ አስገንጥሏል። ምንም ጥርጥር የለውም። ምናልባት ደርግ ነው ሊሉ ይችላሉ። ደርግ ሰራዊቱን በትኖ ሸሽቷል። ይሄ የታወቀ ነገር ነው። ግን ኤርትራ የተገነጠለችው ቲፒኤልኤፍ መራሹ የኢህአዴግ መንግስት ስልጣን ከተቆጣጠረ በኋላ ስለሆነ በቀጥታ የሚወቀሰውና የሚከሰሰው ቲፒኤልኤፍ መራሹ የኢህአዴግ የትግሬዎቹ መንግስት ነው። ምንም ጥርጥር ጥያቄ ውስጥ የሚገባ ነገር አይደለም። የትግሬዎቹ አገዛዝ ኤርትራን አስገንጥሏል። ኢትዮጵያን የባህር ወደብ አልባ አድርጓታል። ይሄ ታወቀ ነው። ይህ ሁሉ ሆኖ እንደገና ኤርትራ በሰሜን ኢትዮጵያ እንደገና ወረራ አደረገች ተብሎ ደግሞ 70,000 የኢትዮጵያ ሰው የኢትዮጵያ ህዝብ የኢትዮጵያ ወጣቶች ህይወት ተገብሯል። አሁንም ይሄ ሁሉ የኢትዮጵያን ኢንተረስት ለማስፈጸም የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የተደረገ አይደለም። ኢትዮጵያውያን የሞቱት ኢትዮጵያ ለኢትዮጵያ ብሔራዊ ጥቅም አይደለም፣ ለሀገራቸው ብሔራዊ ጥቅም አይደለም፣ ለህልውናቸው አይደለም፣ የቅጥረኞችን ስራ ለመስራት ዛሬ ደግሞ አንድ አስፈሪ አደገኛ ሻጥር ከፊታችን አለ። አስፈሪ አደገኛ ሻጥር በዓለማችን ላይ ትልቁ አሻጥር ልንለው እንችላለን። አሻጥር በሀገሪቷ ላይ በህዝቦቿ ላይ በሰራዊቷ ላይ ሊፈጸም የሚችል ሊቃጣ የሚችል ሊሞከር የሚችል የሚደረግ ምናልባትም በእርግጠኛነት አሻጥር የቅጥረኝነት አሻጥር የቲፒኤልኤፍ መራሹ የኢህአዴግ መንግስት ቅጥረኝነትን በግልጽ የሚያሳይ አሻጥር። ያ አሻጥር ምንድነው? ኤርትራ እየተከሰሰች ነው በሰብአዊ መብት ረገጣ። የኤርትራ መንግስት በዓለም አቀፍ ደረጃ በዩናይትድ ኔሽን እየተከሰሰ ነው። አሁን እየተከሰሰ ነው። ለምንድን ነው እየተከሰሰ ያለው? የኤርትራ መንግስት ለምዕራባውያን አልተመቸም። የታወቀ ነው። ይሄ ለምዕራባውያን የተመቸ መንግስት አልነበረም፣ አይደለም፣ ሊመቻቸው አልቻለም። ኤርትራን ካስገነጠሉ በኋላ የተፈለገው ነገር ምንድነው? ኤርትራን ደግሞ እነሱ ኮንትሮል ለማድረግ ነው። ህዝብ ብዛት የሌላትን ከ4 ሚሊዮን በላይ ህዝብ የሌላትን ኤርትራን ያን ሁሉ የቀይ ባህር ወደብ አሸከመው ሰጥተው እነሱ ሊቆጣጠሯት ነው የፈለጉት። የነሱ ኢንቨስተሮች ኤርትራን እንዲገዙ ነው የተፈለገው። የአረብ ኢንቨስተሮች፣ የጣሊያን ኢንቨስተሮች፣ የእንግሊዞቹ፣ የአሜሪካኖቹ ኤርትራን ለመቆጣጠር ነው ከኢትዮጵያ ገንጥሎ የኢትዮጵያን የባህር ወደቦች ለኤርትራ ሰጥቶ እነሱ ለመቆጣጠር ለመግባት ነው የፈለጉት። ይሄ መንግስት የኛ መንግስት የኢትዮጵያው መንግስት ያውቃል። አላውቅም ሊል አይችልም። አብሮ የሰራው ጉዳይ ነው፣ የተሳተፈበት ነው። እንዳሰቡት ሳይሆን ቀርቶ የኤርትራ መንግስት ለምዕራባውያኑ የሚመች አልሆነም። የገዛ ህዝቡን ሰብአዊ መብትም አላከበረም ይላሉ ክሱ ላይ። 600 ገጽ ክስ ነው ያቀረቡበት። ለአንድ አመት ያህል ጥናት ተደረገ ተብሎ በዩናይትድ ኔሽን። ስለዚህ የዩናይትድ ኔሽን ፍላጎት ምንድነው? አሁን የምዕራባውያንን ኢንተረስት የሚያስጠብቀው ዩናይትድ ኔሽን አሁን የኤርትራን መንግስት ማስወገድ ይፈልጋል፣ መቀየር ይፈልጋል። በራሱ ተቀጥላዎች በራሱ አሻንጉሊቶች ኢትዮጵያ ውስጥ ባዘጋጃቸው፣ አሜሪካ ውስጥ ባሰለጠናቸው፣ እንግሊዝ ውስጥ ባሰለጠናቸው በኢትዮጵያ ስኮላርሺፕ እየተሰጠ የአብርሃም ቤት ነው ኢትዮጵያ። የአብርሃም ቤት
ዜጎቹ መማር አልቻሉም። ዜጎቹ የሚበሉትና የሚጠጡት የለም። የሰው ሀገር ሰው ያስተምራል። የሰው ሀገር ሰው ብሎ ካስገነጠለ በኋላ እንደገና በሺህ የሚቆጠሩ ኤርትራውያን ኢትዮጵያ ውስጥ እንዲማሩ ተደርጓል። የዩኒቨርሲቲ ዲግሪ፣ የመጀመሪያ የሁለተኛ ዲግሪ፣ አንደኛ ዜጋ። ቅጥረኝነት ነው፣ የሁሉ ቅጥረኝነት ነው። አሁን ምዕራባውያን በኤርትራ ያሰቡት አጀንዳቸው ምንድነው? የኤርትራን መንግስት ማፍረስ ነው የተፈለገው። እስካሁን ድረስ በኢኮኖሚ ሳንክሽን አስቀምጠውታል። ህዝቦቹ እየተሰደዱ ነው። ሀገሪቷ ውስጥ ትልቅ የሰላም እጦትና ውጥረት አለ። የተፈለገው ምንድነው? የተፈለገው ቀስ ብሎ የኤርትራን መንግስት መቀየር ነው፣ ማስወገድ ነው የተፈለገው። የኢሳያስን መንግስት ማስወገድ። እንዴት ነው የሚያስወግዱት? ተቃዋሚዎችን በማደራጀት ኦሬዲ ተደራጅተዋል። በኢትዮጵያ እና በአሜሪካ በእንግሊዝ በመሳሰሉ መንግስታት የተደራጁ መንግስት ሊሆኑ ነገ ሲቪል ሰርቪሱን ሊያገለግሉ የሚችሉ ተዘጋጅተዋል። ሃይማኖት የሚያስፋፉ የተከለከሉ ሃይማኖት ኢሳያስ የከለከላቸው ቤተ እምነቶች አሉ። የፕሮቴስታንት፣ የጆባ የመሳሰሉት፣ የሞርመን የመሳሰሉት እነሱን ማስፈር ይፈልጋል። እነሱን በኤርትራ መትከል ይፈልጋል። ኢንቨስተሮች የኤርትራን ወደቦች እንዲቆጣጠሩ ይፈልጋል። ስለዚህ ተቀጣሪው የኢትዮጵያ መንግስት የቲፒኤልኤፍ መራሹ የኢህአዴግ መንግስት እገዛ አድርጎ ኢትዮጵያውያን ተሳትፈውበት የኢትዮጵያ ሰራዊት ተሳትፎበት እርዳታ አድርጎ ለተቃዋሚዎች የኤርትራን መንግስት መቀየር ይፈልጋል። አሁንም የቅጥረኝነት ስራ ኢትዮጵያውያን እንዲሞቱ ይፈልጋል። ለሌሎች አሁንም ለባዕዳውያን ለምዕራባውያን የተለያዩ ኃይሎችና ቡድኖች በኤርትራ ስልጣን እንዲይዙ ዛሬ የኢትዮጵያ ህዝብ መሞት አለበት። የኢትዮጵያ ሰራዊት መሞት አለበት። የኢትዮጵያ ወታደሮች ሽብርተኝነትን ለመዋጋት ሊል ይችላል። የኤርትራ መንግስት ሽብርተኞችን እየረዳ ነው። እስከዛሬ እየረዳ አልነበረም እንዴ? ዛሬ ምዕራባውያን ስለፈለጉት ነው ወይ? ዛሬ ምዕራባውያን የኤርትራን መንግስት ስለከሰሱ በኢትዮጵያ ሚዲያ በኢትዮጵያ ቴሌቪዥን ዲስኩር እየተሰጠ ነው። ዲስኩር የኤርትራ መንግስት እንዲያርጎ ህዝቡን በድሎ ህዝቡ እየተሰደደ ነፃነታቸውን አጥተው ስለ ኤርትራ ነፃነት የኢትዮጵያ መንግስት ምን አገባው ነው ጥያቄው። ምን አገባው? ስለ ራሱ ህዝቦች ነፃነት ብቻ ነው የሚመለከተው። በኢጋድ ሊልህ ይችላል። አሁን ይሄ ነው ቅጥረኝነት የሚባለው። ይሄ ነው ኢጋዱም ሆነ የአፍሪካ ህብረት የቅጥረኝነት ስራ እየሰሩ ያሉ ድርጅቶች ናቸው። የኢትዮጵያ መንግስት ፕሪቴክስት አድርጎ የሚጠቀመው ደግሞ የአፍሪካ ህብረትንና ኢጋድን ነው። አሁንም በኢጋድ በኩል ሰላም አስከባሪ ኃይል በሚል የኢትዮጵያን ሰራዊት ሊያስጨርስ ይችላል። በጦርነት ሊማግድ ይችላል። ምናልባት ኤርትራና ኢትዮጵያ ጦርነት ቢገርሙ የታወቀ ነው። የህዝብ ብዛቱም የሰራዊት ብዛቱም ጥራቱም ቢሆን የኢትዮጵያ መንግስት ማሸነፉ አይቀርም፣ የታወቀ ነው። 4 ሚሊዮን ህዝብና 90 ሚሊዮን ህዝብ የሚወዳደር አይደለም። የኢትዮጵያ መንግስት ትልቅ መንግስት ሆኖ የትልቅ ሀገር መሪ ሆኖ የቅጥረኝነት ስራ ነው እየሰራ ያለው። የኢትዮጵያን ኢንተረስት ሊያስፈጽም አይደለም። ሶማሌ ውስጥ እንዳደረገው ነገም የኤርትራውን የኢሳያስን መንግስት ሊቀይር እንኳን ቢል ኢትዮጵያ የምታገኘው አንዳችም አንድ ማንኪያ የምትሆን አፈር አትኖርም። ወደብን ተውት። የኢትዮጵያ ወታደሮች ግን ያልቃሉ። ለምን? የቅጥረኛ መንግስት አገልጋዮች ስለሆኑ መብትም የላቸው፣ መጠየቅም አይችሉም። እዚህ ላይ አንድ ነገር ማስገንዘብ እንፈልጋለን።
ለኢትዮጵያ መንግስት፣ ለኢትዮጵያም ሰራዊት ኢትዮጵያ ጥቅም ለማታገኝበት የኢትዮጵያ ብሔራዊ ጥቅም ለማይጠበቅበት ጦርነት አንድም የኢትዮጵያ ወታደር የሰራዊት አባል ህይወቱን ማጣት የለበትም። ሰራዊቱ ማወቅ አለበት ምናገኘው ኢንተረስት ምንድነው? ምናልባት የአሜሪካን መንግስት ገንዘብ ሊረዳ ይችላል፣ የእንግሊዝ መንግስት ገንዘብ ሊረዳ ይችላል። የሚሞተውስ ያ ገንዘብ ህይወት ይሆናል እንዴ? የሰራዊቱ አባላት ኢትዮጵያውያን ናቸው። መሞትም ያለባቸው ለኢትዮጵያ ጥቅም ብቻ ነው፣ ለኢትዮጵያ ህልውና ብቻ ነው መሆን ያለበት። ለኤርትራውያን ጥቅም አይደለም፣ ለምዕራባውያን ኢንተረስት አይደለም፣ ለእንግሊዞች፣ ለአሜሪካኖች፣ ለመሳሰሉት ባዕዳውያን ኃይሎች መሆን የለበትም። ኢትዮጵያ ኤርትራን በኤርትራ ፖለቲካ እጇን ካስገባች ወይም ደግሞ የኢትዮጵያ ሰራዊት ለኤርትራ ነጻነት የሚንቀሳቀስ ከሆነ ብሔራዊ ጥቅማችን መጠበቅ ይኖርበታል። አንድ ኢትዮጵያዊ የሚሞት ከሆነ የኢትዮጵያ ናሽናል ኢንተረስት ብሔራዊ ጥቅም የሆነው የባህር ወደቦቻችንን ማግኘት አለብን። ከዚህ በፊት የተደረገውን እናስታውሳለን። በባድሜ ወረራ ጊዜ የኢትዮጵያ ሰራዊት ተወሮ ሰው አልቆበት 70,000 ሰውና 100,000 የሚደርስ የሰራዊቱ አባላትን ገብሮ ውጣን የተባለው ውጣ አቆምና ውጣ። አሳዛኝ ነው። አቆምና ውጣ። የአሜሪካኖች ኢንተረስት አሜሪካኖች አልፈለጉም። አሜሪካኖች እንድንወጣ ይፈልጋሉ። ስለዚህ የቀድሞ ጠቅላይ ሚኒስትር አቆሙ ጦርነቱን አሉ። ከዛ በኋላ ሰራዊቱ በአስቸኳይ እንዲወጣ አሸነፈን፣ ተወረን፣ አውሮፕላን ተደብድበን የትግሬ ህዝብ ነው ያለቀው የተደበደበው በአውሮፕላን። የትግሬ ህዝብ ተደበደበ ተብሎ ነው ሰራዊቱ የዘመተው። አጠፋ ለመመለስ የተሞከረው ግን ከዛ ጦርነት ምንድነው የተጠቀምነው? ምንም። ጦርነቱንም አሸንፈን ብሔራዊ ጥቅማችንን ሳናስጠብቅ ተመለስን፣ እንድንወጣ ተደረገ። ይሄ ቅጥረኝነት ብቻም አይደለም፣ በአገሪቷ ህዝብ ላይ እና በሰራዊቱ ላይ የተፈጸመ ግፍም ነው። ያ ሁሉ ህዝብ አልቆ ውጣ ሲባል ውጣ እንዴት ውጣ ይባላል? የአንድ መንግስት ሰራዊት። ሟቹ ጠቅላይ ሚኒስትር ይሄንን ያደረጉት ብዙ ጊዜ እስከ ዛሬ ድረስ እንደ ታላቁ መሪ የተባሉ ስማቸው ከቴሌቪዥን አልወርድ ብሏል። ታላቁ መሪያችን፣ ባለ ራዕዩ መሪያችን የኢትዮጵያን ህዝብ ያስጨርሱ ናቸው። ኤርትራን ያስገነጠሉ ናቸው። የባህር ወደብ አልባ ያደረጓት ሀገሪቷን እሳቸው ናቸው ታላቁ መሪ። ዛሬም የነሱ ራዕይ አስፈጻሚ የሆኑ ኃይሎች የምዕራባውያንን የቅጥረኝነት ስራ እየሰሩ ሰራዊታችንን አስፈጅተው ህዝባችንን አስፈጅተው ለኤርትራ ነጻነት የባዕዳውያንን ኢንተረስት ለማስፈጸም በኤርትራ እጃቸውን ሊያስገቡ ይችላሉ። ዳርዳርታው ይሄ ነው። ኢትዮጵያ ብሔራዊ ጥቅሟ የማይጠበቅ ከሆነ፣ የባህር በሮቿን ማታስመልስ ከሆነ፣ የአሰብን ወደብ ወደ ኢትዮጵያ ማታስመልስ ከሆነ በኤርትራ አንድ ጥይት መተኮስ የለባትም። የኢትዮጵያ ሰራዊት ለኤርትራ ነጻነት ከዚህ በኋላ የሚሞትበት ምክንያት የለም። አንድ ሰራዊት ከሞተ የባህር በር መብታችንን ማስከበር አለበት። የቀረው ሰራዊት ነው፣ ወታደር ነው። የመንግስትን ፍላጎት ማስፈጸም አለበት፣ ፖሊሲ ማስፈጸም አለበት። ይሄ ግልጽ ነው። መንግስት ቅጥረኛ ከሆነስ
ምናልባት ጦርነቱ ከተጀመረ በኋላ ወይም ግጭቱ ከተጀመረ በኋላ መናገር ላይ ይችላል። አስቀድሞ ግን ይህን ጉዳይ ማየት አለበት፣ መወያየት አለበት። ኢትዮጵያ ኤርትራ ውስጥ በማናቸውም አይነት ሁኔታ ጦር የምታስገባ ከሆነ የብሔራዊ ጥቅሞቿን ማስከበር አለባት። ብሔራዊ ጥቅሟ ደግሞ ወደብ ነው፣ አለቀ። ወደብ ማታገኝ ከሆነ ወደብ ማታመጣ ከሆነ የአሰብን ወደብ ወደ ኢትዮጵያ ማትመለስ ከሆነ የማይመለስ ከሆነ በኤርትራ በቀጣይ ስልጣን የሚይዙት አካላት የአሰብን ወደብ ለኢትዮጵያ የኢትዮጵያ ሀብት ነው ብለው የማይመልሱ የማይፈራረሙ የማይስማሙ ከሆነ አንዲት ጠብታ ደም መድማት የለባትም፣ መፍሰስ የለባትም። የኢትዮጵያውያን የኢትዮጵያ ሰራዊት የኢትዮጵያ ወታደር በማናቸውም አይነት መልኩ ይህን ሰራዊቱ ማወቅ አለበት። እስከ ሶማሌ እስከ ደቡብ ሱዳን እስከ አብዬ ዳርፉር የዘመተ የኢትዮጵያ ሰራዊት የእንስሳ ደም አይደለም፣ የሰው ልጅ ደም ነው የሚፈሰው። የእንስሳ ላብ አይደለም፣ የሰው ልጅ ላብ ነው የሚንጠፈጠፈው። የሚደክመውም የሰው ልጅ የኢትዮጵያውያን ጉልበት ነው። ግን ለምንም ለባዶ ለቅጥረኝነት ከሆነ ምን ዋጋ አለው? የሰራዊቱንም ስም ከፍ አድርገው ቅጥረኛ ነው፣ በቃ ቅጥረኛ ነው። ቴሌቪዥን እንደሚያወራው አይደለም። በቴሌቪዥን ስለታየ ኢትዮጵያ ታላቅነትን አያሳይም፣ ቅጥረኝነትን ነው የሚያሳየው። ይሄ ናሽናል ኢንተረስታችንን አስፈጽመን ቢሆን ኖሮ ዳርፉር መግባታችን ወደብ የሌለው ሀገር ወደቡን ማስመለስ ያልቻለ ሀገር እና ሰራዊት እንዴት ብሎ ነው የሌላ ሀገር ዓለም አቀፍ ዘመቻዎች ላይ ተሳተፍኩ ብሎ ሊያወራ የሚችለው? ታላቅነቱን ያሳያል እንዳይች? አያሳይም። ግልጽ ነው፣ አያሳይም። 5 የባህር ኃይል የላትም ኢትዮጵያ። 5 አንድ ትንሽ ጀልባ ላይ የሚንሳፈፍ አንድ በመርከብ እኮ በባህር ኃይል ብንጠቃ እኮ የምንመልሰው ነገር የለም። እንደ የድሮው የጣሊያን ወረራ ድጋሚ ቢመጣ የቱርክ ወረራ ድጋሚ ቢመጣ ልክ እንደ ድሮው ነው። የኢትዮጵያ ኢንተረስት አልተጠበቀም። የኢትዮጵያ ብሔራዊ ደህንነት አልተጠበቀም። ሰራዊቱ አልተጠበቀም፣ እየጠበቀ አይደለም። የሚወራው ሰላምም ከዓለም አቀፉ የፖለቲካ ሁኔታ አንጻር የመጣ ነው። ኢትዮጵያ ኢንተረስቶቿን በሙሉ አሳልፋ ስለሰጠች ነው። ራሷን አጥራ በየብስ ካጠረች በኋላ ምን ጠላት ይመጣባታል? ኤርትራን አልፈልግም፣ የባህር ወደብ አልፈልግም ካለች እኮ ጠላት አይኖራትም። ግልጽ ነው። አረቦቹ የሚፈልጉት ይሄ ነው። አረቦቹ ነበሩ ድሮ ሰዎችን እያስታጠቁ የኢትዮጵያን ሰላም። ይሄ ስልጣን ላይ ያለው መንግስት እኮ በአረቦቹ ነው ሲታጠቅ የነበረው። እነሱ ባይኖሩ እኮ ኢትዮጵያ ውስጥ ሰላም ይኖር ነበር፣ ልማት ይኖር ነበር። እነሱ ጫካ ስለገቡ ነው። ኢትዮጵያ በአሁኑ ሰዓት ላይ ኢንጆይ ያደረገችው ያለችው ሰላም እነሱ መንግስት ስለሆኑ ብቻ ነው። ትግሬዎቹ ሽፍታዎቹ በአረብ ሲታገዙ የነበሩ ኃይሎች በሙሉ ስልጣን ስለያዙ ነው። የኤርትራን ገንጥሎ የኤርትራ መሪ ስለሆነ ነው። እነዚህም የኢትዮጵያ መንግስት ስለሆኑ ነው። እነዚህ ቢወርዱ አሁንም ጫካ ይገባሉ። በአረቦቹ መታገዛቸው አይቀርም። በኢትዮጵያ ጠላቶች፣ ታሪካዊ ጠላቶች መታገዛቸው አይቀርም። በእነ እንግሊዝ፣ በእነ ጣሊያን በመሳሰሉት ኃይሎች ታሪካዊ ጠላቶቻችን፣ መልክዓ ምድራዊ ጠላቶቻችን። የሰላሙ ምንጭ ኢትዮጵያ ሰላም ነች የሚባለው ይሄ ነው። ልማትም የሚባለው ለጦርነት የምናውለው ገንዘብ ልማት ላይ ስለዋለ ነው። ኢትዮጵያ ትልቅ ሀገር ነው። ትልቅ ሀብት ያለው ሀገር ነው። ትልቅ ህዝብ ያለው ሀገር ነው። የሁሉ ሀብት ነው። የኢትዮጵያን ትልቅነት እንኳን ያልተገነዘቡ መሪዎች ናቸው ያሉት። ትልቅነቷን እንኳን አያውቁም። ትልቅ ሀገር እየመሩ እንደሆነ እንኳን አያውቁም። አደግን እንደዚህ ልማት መጣ። ልማቱ የመጣው ጦርነት ስለቆመ ነው። ጦርነቱ የቆመው ደግሞ እነሱ ስልጣን ስለያዙ ነው። ብሔራዊ ጥቅሞቻችንን በሙሉ አሳልፈው ስለሰጡ ነው። አሰብን ስለሸጡ ነው። ኤርትራን ስለሸጡ ነው። የኤርትራን ህዝብ አሳልፈው ስለሰጡ ነው። አይሁድ ቤተ እስራኤላውያንን ስለሸጡ ነው። አሳልፈው ስለሰጡ ሀገሪቷን በብሔር ብሔረሰቦች ስለከፋፈሉ ነው። የሰላሙ መገኘት
የኢትዮጵያ ብሔራዊ ጥቅምን አሳልፎ በመስጠት የመጣ ነው የሚባለው እድገትም ለዛው ነው። ለጦርነት ይውል የነበረው መዋለ ነዋይ የግድ ልማት ላይ ይውላል። ልማት ላይ ካልዋለ ደግሞ ህዝብም ይነሳል፣ እነሱም አይኖሩም፣ ስልጣናቸውን ያጣሉ። ለዚህ ነው ልዩ የሰላም ኃይል ስለሆኑ ረቂቅ ቴሌቪዥን እንደሚወራው ልማት እድገት ልማታዊው መንግስታችን እየተባለ እንደሚወራው አይደለም፣ ፍጹም አይደለም። ጣሊያንም ገንብቷል። ጣሊያን መንገድ ከሆነ ጣሊያንም ሰርቷል፣ ህንጻ ከሆነ ጣሊያንም ሰርቷል። ብዙ የተሻለ ኤርትራን እንኳን አልመቶ የወጣው እኮ ጣሊያን ነው። ጣሊያን ሊሞገስ ነው እንዴት አይደል? ወራሪ ነው፣ ኮሎኒያሊስት ነው። እነዚህ ሰዎች ወይ ደግሞ በስልጣን ላይ ያለው የኢትዮጵያ መንግስት ከሰራው የበለጠ ምናልባት ጣሊያኖቹ ሰርተዋል። ግን ጣሊያኖቹ ወራሪዎች ናቸው። ጠላት የተባለው ወራሪ የተባለው ያን ያክል ከሰራ የኢትዮጵያ መንግስት ኢትዮጵያዊ ነኝ የሚለው የኢትዮጵያ መንግስት ይችን ማድረጉ እንደ ትልቅ ሊያኩራራ ሊያንቀባረር የሚችል አይደለም። እብሪት ብቻ ነው። እብሪት ካልሆነ ሌላ ሊገልጸው የሚችለው ምንም አይነት ቃል የለም። ስለዚህ አጋዚያን በዚህ ዝግጅት ሁሉም ኢትዮጵያዊ የመንግስት አካላት ጦር ሰራዊቱ በሙሉ እንዲገነዘበው ወይም ደግሞ እነዚህን ሁሉ አካላት ለማስመዝገብ የሚፈልገው በኤርትራ አንዳች ጦርነት ቢቀሰቀስ የኢትዮጵያ ሰራዊት ለአንዳች ትዕዛዝ በኤርትራ ማናቸውንም አይነት ዘመቻ የሚያደርግ ከሆነና ኢትዮጵያ በጦርነቱ ወይም ደግሞ በዘመቻው ወይም ደግሞ ኤርትራን ለመቀየር የኤርትራን መንግስት ለመቀየር በሚደረግ እንቅስቃሴ ውስጥ የምትሳተፍ ከሆነ የኢትዮጵያ ብሔራዊ ጥቅም የሆነው የባህር በራችን ወደ ኢትዮጵያ መምጣቱ መረጋገጥ አለበት። የአሰብ ወደብ ወደ ኢትዮጵያ መታጠፉን እርግጠኛ መሆን አለብን። አለበለዚያ የኢትዮጵያ ሰራዊት መንቀሳቀስ የለበትም፣ ደሙን ማፍሰስ የለበትም፣ ህይወት ማለፍ የለበትም። የቅጥረኝነት ስራ ነው የሚሆነው። ስለዚህ የኢትዮጵያ መንግስት በአለም አቀፍ በቅጥረኝነቱ ነምበር 1 ወይም ደግሞ ግንባር ቀደም ተደርጎ ሊወሰድ ይችላል። ቅጥረኝነት ብቻም ሳይሆን የራሱ ማንነት የሌለው ግዑዝ ስብዕና የሌለው ከሰውነት የወረደ ጭነት እንደምንጭናቸው አህዮችና በቅሎች ወይንም አጋሰሶች የሚቆጠር ምናልባትም ቲፒኤልኤፍ መራሹ የኢህአዴግ መንግስት ጫካ በነበረበት ጊዜ ሲገለገልባት ከነበረው ደሳለኝ ከምትባለው አህያ ያልተናነሰ የተሻለ ሰውና የሌለው ሀገር ህዝብና ሰራዊት ተደርገን እንደምንቆጠር መታወቅ ይኖርበታል። ኩራቱ፣ መንቀባረሩ፣ ሰላም አስከባሪ ኃይል ላኩኝ ማለቱ ሁሉ ከደሳለኝ ከምትባለው አህያ የተሻለ ሰብዕና ያላደበርን መሆኑን ማወቅ አለባቸው ሁሉም አካላት። ስለዚህ በኤርትራ ዛሬ የምንሰማው ዳርዳርታ የኢትዮጵያን ሰራዊት በኤርትራ ለመማገድና ኤርትራውያንን ነጻ በማውጣት ከኢሳያስ አፈወርቂ ከኢሳያስ መንግስት ከሻዕቢያ መንግስት በኢትዮጵያውያን መስዋዕትነት በሞኞቹ መስዋዕትነት በጅሎቹ መስዋዕትነት የሌሎችን ጥቅም ሌሎችን ሀገር ለማድረግ ሌሎችን ስልጣን ላይ የባዕዳውያን ኃይላትን ነጻነት በኤርትራ ለማጎናጸፍ በኢጋድ ስም በአፍሪካ ህብረት ስም የሞኞቹ ህይወት የጅሎቹ ህይወት መስዋዕት ሊደረግ ስለታሰበ ወይም ደግሞ እየታሰበ በመሆኑ ይህ ነገር በሁሉም ዘንድ መታወቅና በሁሉም ዘንድ በተለይ በሰራዊቱ መታወቅና ውይይት ሊደረግበት የሚገባ አስቀድሞ ማለት ነው። አስቀድሞ ግጭቱ ከመምጣቱ በፊት ወይም ትዕዛዙ ከመምጣቱ በፊት በቀጣሪዎቻችን ትዕዛዙ ከመምጣቱ በፊት ጉዳዩ
ጉዳዩ መታየት ይኖርበታል። የኢትዮጵያ ሰራዊት በኤርትራ አንዳችም አይነት ተልእኮ ከተሰጠው ብሔራዊ ጥቅማችንን ማስጠበቅ ይኖርበታል። መመለስ የለበትም። አለቀ። አሰብን ወደ ኢትዮጵያ ሳይመጣ የኢትዮጵያ ሰራዊት ወደ ኢትዮጵያ መመለስ የለበትም። የኢትዮጵያ ሕዝብ ቅጥረኛ ሰራዊት አይፈልግም። የሀገሪቷን ብሔራዊ ጥቅም የሚያስጠብቅ የሀገሪቷን ሉዓላዊነት የሚያስጠብቅ ሰራዊት እንጂ ኃይል እንጂ ቅጥረኛን አይፈልግም። የኢትዮጵያ ሕዝብ ኢትዮጵያ መንግስት አላት ለማለትም አንችልም። በዛ አይነት ሁኔታ ይህ ለማስመዝገብ ነው፣ ለማስገንዘብ ነው። የኢትዮጵያ ሕዝብም የመንግስት አካላትም ፓርላማው፣ የተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት፣ የወጣቶቹ የሴቶቹ ምክር ቤቶች ሁሉ፣ ተቃዋሚ ፓርቲዎች፣ የመንግስት አካላት፣ ሰራዊቱ፣ ሁሉም አይነት ሰራዊት እነዚህ ሁሉ ይህን ጉዳይ ማየት አለባቸው፣ ማወቅ አለባቸው። አጋዚያን 2007 ዓ.ም